ከዚህ ከብራንድ ሊድስ ቁምጣ ሰፈር ነው የምደውልልህ 267 የሹራብ ሰፈር መብራት ይኸውልህ ጥያቄው ምንድነው መሰለህ መብራት በመስታወት ላይ ትሰራለህ ወይ ነው ለጠግጠጉን ምናምን ታነሳለህ ማሽኖች ምናምን ትወበኛለህ እሱን ከአካል ብቃት እንቅስቃሴ ጋር ታወዳድረዋለህ አዎ ነው መልስ ወይስ አይደለም ነው አሁን እና እኔኮ እናንተ ጋር ከመሄድ በፊት የፈረንሳይ የመጡ ሽቶዎች አሉ ከነሱ ውስጥ አንዱን ነው የምትሸለመው ጥያቄው ገብቷል ወይስ ሌላ ጥያቄ ላድርግልህ አሁን ጥያቄ መመለስ ነው አይደለም እሱን ሽቶ ትሸለማለህ አንድ ሰው ከልብ ወለድ መጽሐፍ አንድ ወንበር ቢነሳበት ያንን ወንበር በምንድን ነው የሚያሰላው አሁን የኢራን ጦርነት ላይ በተገናኘ የሶፍት ሳሙና ካምፓኒ ስለሚፈጠር ነው ጉልባን ምናምን ይመቻል ስለዚህ አይ ነው መልስ አይ ነው አንዱን መልሰዋል ሁለተኛውና የመጨረሻው ጥያቄ መንገድ ላይ በቅርጽ የሚስተካከል አንድ ቢላ ብታገኝ የ8 ወር ጻን ልጅ ምንድነው የምትሆነው ምንድነው መሳፈሪያ ይኖራታል ይለፈ አንድ ልጨምርልህ ይሄን ሽቶ መውሰድ አለብህ ዛሬ ኦኬ በቃ ይኸውልህ ሶስተኛው ይኸውልህ መጋረጃ በሚስማር አስፋልት ከተነጠፈ የጂንስ ሱሪ ዋና መልካም ጎኑ ምንድነው ከለር ነው የምትመርጠው ወይስ ፎጣ ነው ከለር ነው የምትመርጠው ለምን አይቶ እንትኑ መስማር ሳይመጣ ከኛ ከለር ነው የሚፈልግ እንደዛ ነው ድምጽ ትንሽ ጨምረ ተጠግታል አይዞህ እሱ ወይ አሁን ይሆናል ወይ አይሆንም ልክ አይደለም ማለት ከሆነ ይብራብኛ እሺ የመጨረሻ ጥያቄ እሺ ምንድነው በህይወት በአንድ ትልቅ የጉንፋን አለ አይደለ ጉንፋን ቅርጽና ፀጉር ቤት ትገባለህ ከዛ የመቆንጠጫ ምናምን ከተገዛ መልስ ስንት ነው የሚሆነው በ7 ብር ነው የሚገዛው ሁለቱ ድር ነው የምታቀናጀው ማለት ነው እና ትመጣለህ አው የት ምንጣዳ ገብቷል ሁሉም አሁን እስካሁን የጠየቁት ጥያቄ ገብቷል ምንድነው ከረሜላ በትክክል መልሰዋል ከረሜላ እና በጣም እናመሰግናለን መልሰን እንደውላለን እሺ